ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል፣ ሸሽተውኛል እና ቢያንስ አንቺ እንኳን ትረጅኛለሽ ብዬ ነው የጠራሁሽ። እኔም ስላመመክ ነው የመጣሁት። ምናልባት የኔን እርዳታ ከፈለክ ብዬ ነው እንጂ የሚያስመጣኝ ጉዳይ ኖሯል ብዬ አላስብም። አሞኛል ስላልክ ነው። ምናልባት የኔን እርዳታ ካስፈለገክ የሰው ልጅ ይታመማል፣ ለዛ ነው የመጣሁት እኮ። ያን ደግሞ የምታስቢ ከሆነ ቢያንስ ፕሊስ ለመርዳት ሞክሪ። ሄር ምን ልረዳክ? የተፈጠሩትን ነገሮች ስላትረዳሽ የለ። ትናንትና ምንም መታገስ አቅቶሽ ጥለሽ ነው የወጣሽው። ምን እንድሰማ ፈለክ አብርሃም? እኔ ከነገርኩክ፣ እኔ ካስረዳሁክ፣ እኔ እንደ በዛ ልክ እየነገርኩክ ያልተረዳክ በዛ ሰዓት ምንስ ብዬ እዛች ጋር ረጅም ሰዓት መቆየቱ እዛ ጋር መቆየት ምን ጥቅም አለው ብዬ አሁንም ደግሞ ምንም የምታስረዳኝ ነገር የለም። ነገሮችን አንተ ከምታስረዳኝ በላይ በደንብ በተግባር አሳይተኸኛል አይደል? ከዛ ባለፈ ደግሞ አሁንም የመጣሁት ነገሮች እንድታስረዳኝ፣ ከአንተ መስማት የምፈልገው ነገር ይደብርህም ደስ ይበልክም በቃ ደከመኝ ስላመመክ ነው። አሞኛል ስላልከኝ ነው የመጣሁት። ስለዚህ ሐኪም ቤት ይዤ አስፈላጊ ከሆነ እኔ የምፈልገውን ነገር ንገረኝ እንጂ ነገሮችን ላስረዳሽ አትበለኝ አብርሃም። እንዴ ከላሳንተ በቃ ሁለቱንም ተዋቸው፣ ተፋታቸው። ምንድን ነው እኔ ደህና ነኝ። እኔ አሁን ሐኪም ቤት ምናምን ሳይሆን የምፈልገው ቢያንስ ነገሩ አንቺ ተረድተሽኝ ችግሮችን አውርቼሽ እንዲቀለኝ ስለምፈልግ ነው ሄር እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ነው ያለው ሄር። እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ፣ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ እንደዛ በ3 ቀን በ4 ቀን ውስጥ እኔን ከመካድህም በላይ እኔ ህይወትን ከራስህ ህይወት ላይ ለማስወጣት 2 ደቂቃ 3 ደቂቃ አልፈጀብህም አይደል? ታዲያ እኔ አንተ ጋር መቆየት አለብኝ ብለህ ታስባለህ? ሄርሜላ ይከፋት ነው ሄርሜላ ተስፋ ትቆርጥም ኖሮ ምን አይነት ሴት መሆን እንዳለብኝ እኮ አንተ ነህ በቃ ጨካኝና ልርቅህ እንድትፈልግ የምታደርገኝ አይደል እንዴ? ስለዚህ አሁን ነገሮችን ማስረዳትም አይጠበቅብህም። ለእኔ ምን ባታስረዳኝ ከደበረክም አይዞህ ማድረግ አይቻልም። ምክንያቱም ብዙ ጊዜ ደበረክ፣ ብዙ ጊዜ እንዳይከፋህ ብዬ ለአንተ ጥሩ ነገር ሳደርገው አንተ በመጥፎ ነገር ነው መሰለኝ የሚተረጉመው። ወይም ደግሞ ቆይቶ መጥፎ ነገር ህዝቡ ወይም ደግሞ አንዳንድ ሰዎች ለመጥፎ ነገር ከመተረጉማቸው በላይ አንተም ያ ነገር ሊገባ ካልቻለ ቢገባ ያን የተረዳው ነበር እስከ ዛሬ ድረስ። ስለዚህ አሁን ምንድን ነው ምን የሚያመመክ? የእውነቴን ነው አሞኛል ባትለኝ እኔ ምንም ስልክም አላነሳልክም፣ ምንም ማውራት አልፈልግም፣ ስለማንም ምንም ማውራት አልፈልግም። ነግሬህ ነበረ፣ በጣም አስጠንቅቄህ ነበር፣ በጣም ብዙ ቴክስት ልኬልህ ነበረ፣ በጣም ላውራት ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም? ምንም እንዳላሳለፈ እኮ ነው በአንድ ነገሮችን ከኔ ጋር ያለህን ነገር ትተክ ከእሷ ጋር ለመቀጠል የሞከርከው። ቢያንስ እንደ ሴት ልጅ ስሜት እንኳን አንድ ነገር ልትረዳኝ አልሞከርክም አይደል? ታዲያ ማልወደድበትን የማልከበርበት ቦታ ላይ መቆም አይከብድም? በጣም ልክ አንተ ሩታ ጋር መቆም እንደሚከብድክ ማለት ነው። ስለዚህ አሁን ለእኔ ማስረዳትም ነገሮችን ለእኔ እንትን ለማለትም ምናምን እንዳትሞክር፣ ራስህን ቀለል ለማድረግ ሞክር። ገባክ? አሞኛል ስላልከኝ ነው። እንደዚህ ደግሞ ቆመህ ካየሁ ለእኔ በቂ ነው። ብሄድ ይሻለኛል ስላለብኝ። ሄርሚ ይገባሃል። ምን ይልሻል እስኪ ወደረ እች ልጅ እኮ እውነት አላት። እውነት ነው። እውነት እናውራ ብንል ያኔ ተው ልትበቀልህ ነው፣ ተው ይሄ ነገር አያምርም ብለዋለች። እሱም ደግሞ ያው ሚስቴ ትሻለኛለች፣ ወደ ሚስቴ ብመለስ ይሻላል ብሎ እሷን የተናገራትን ነገር ያው መቼም አይተናል። እና አሁን በድጋሚ ያችኛዋን ሲያጣ ወደዚህ መጠጋት ማለት ምን ማለት ነው? እና ያችኛዋ ጋር ሲታረቅ እችኛዋ ማባረር፣ ይችኛዋ ጋር ሩታ ጋር ሲጣላ ደግሞ እችኛዋ መሳምን ማለት ነው እንዴ? ወንድ አይደለም እንዴ? ምን እንደዚህ ልፍስፍስ አደረገ እንዴ? እች ልጅ እኮ የተናገረችው ንግግር እኮ እውነት ነው። ሄርሜላ በጣም ትክክል ነች። በ3 ሰከንድ ውስጥ ነው ከህይወት ያወጣኸኝ። አልፈልግም። ቆራጥ ጀግና ማለት እንደዚህ ነው።
በእውነት ጀግና ናት። እንደውም ጀግና ናት። በጣም ነው ከህይወቷ በአንድ ጊዜ ያስወጣችው እውነት ቢሆን ማለት ነው። እና በነገራችን ላይ ሩታ ልታስተምረውም ይሆናል ያንን ነገር ያደረገችበት፣ ግን የምታስተምርበት እሱን የቀጣችበት መንገድ ትክክል አይደለም። እኔ ግን ተናግሬያለሁ። አንድ የተናገርኩት ነገር አለ። እውነት ሩታ አብርሽን ባታስለቅሰው እያልኩ ነበረ እና እውነትም አስለቀሰችው። ለምን አንድ ሰው እኮ ያስታውቃል። እርግጥ እነሱ ድራማ ስለሆነ የሚሰሩት ለእነሱ እንደማይታይ አድርገው ነው የሚሰሩት ያንን ነገር እና ለእኛ ደግሞ ስለሚታይን አሁን ፊልም ለምሳሌ የሆነ ሰው አንድ ተንኮል ሲሰራ ለእነሱ አይታይም፣ ለእኛ ግን ይታይናል። ልክ እንደዛ ማለት ነው የሰሩት ስራ ማለት ነው። እና አሁን ብታለቅስ ወዳ ብትል በቃ ከሁለቱም ከህይወታቸው ላይ ውጣላችሁ፣ ህይወታቸውን አትበጥብጥ። በቃ አንተም ምንድን ነው ይሄን ያክል አለ ሴት ትኖራ አትኖር ተብለሃል እንዴ? ሐኪም አዞልሃል? በእውነትም እንትን የሚል ነገር እኮ አንዳንድ ጊዜ እኮ ስናስበው እኮ በጣም ግራ የሚያጋባ ነገር ነው። የአብርሽ ነገር በጣም ነው ግራ የሚያጋባው። የዋህነት አይሉት ብልጥነት አይሉት ምንድን ነው የሚባል ነገር አለና ብቻ ግራ እየገባኝ ነው። በቃ ምንም ከራሴ ጋር እየሆንኩኝ አይደለም። ግን አሁን በጣም እንትኑ ድራማው በጣም እያማረ ነው ያለው። እኔ ድራማ ስላልኩት ድራማው በጣም እያማረ ነው። ይቀጥላል። እሱ እንደሆነ አያቋርጥም። እናንተም እንግዲህ እኔ ከልጁ ከሚስቱ ጋር እንዲታረቅ ፍላጎት ነበረኝ። ግን አሁን እንደዛ አመለካከት ላይ ግን ስናየው ደግሞ ሩታም ተስፋ የቆረጠ ትመስላለች። እሱም ደግሞ አውላላ ሜዳ ላይ ቆመ ይመስላል አብርሽ። እና ቤተሰብ ላይክ ሰብስክራይብ እያደረጋችሁ ነው አበረታቱኝ። በእውነት ሰብስክራይብ አድርጉኝ። ምን ችግር አለው? ኧረ ተው ወዳለው አትሂዱ። እኔን አበረታቱኝ። አይከፈልበት። ምን ችግር አለው? እና የዛሬ ቪዲዮ ይሄን መስል ነበረ። መልካም